ዛሬ የምናየው ስለ አራቱ መስኮች ጌታ ኢየሱስ ክርስቶስ ስለ ወንጌል አገልግሎት የጠፉትን ስለመፈለግ ካስተማራቸው ወይ ደግሞ ካስተማራቸው ምሳሌዎች አንዱ የሆነው በማርቆስ ወንጌል ምዕራፍ 4 ከቁጥር 26 እስከ 29 ላይ ያለውን ነው አብረን የምንመለከተው። በዚህ የመጽሐፍ ቅዱስ ክፍል ላይ ጌታ ኢየሱስ ከተናገራቸው ምሳሌዎች አንዱ ስለ ዘሪ ወይ ደግሞ ዘርን ስለሚዘራ ሰው ይናገራል። አንድ ዘርን የሚዘራ ሰው ወይ ደግሞ ገበሬ መጀመሪያ ላይ ወደ ምዘራበት ቦታ ይሄዳል። እንግዲህ ከዛ በኋላ ምን ያደርጋል? ዘሩን ደግሞ ይበትናል ወይ ደግሞ ዘሩን ይበትናቸዋል፣ በብዛት ይበትናል ነው የምለው። ከዛ በኋላ ዘሩ ደግሞ ምን ይሆናል? ይበቅላል። ከዛ በኋላ ዘሩ ከበቀለ በኋላ ጊዜው ሲደርስ ምን ያደርገዋል? ይሰበስባል። ከዛ በኋላ ዘሩን ያስቀምጣል። ይሄ ሂደት ይቀጥላል። ነገር ግን ምናልባት መስኩ ወይ ደግሞ መሬቱ ማሳው ብዙ በሆነ ቁጥር ብዙ ሰራተኞች ደግሞ ያስፈልጉታል። ይሄን እንግዲህ አንድ ጥሩ ገበሬ ምን መስራት እንዳለበት የምናገር የእግዚአብሔር ቃል ወይ ደግሞ የክርስቶስን ምሳሌ ነው ያየ ነው። ነገር ግን ይሄ ቃል ጌታ ኢየሱስ ስለ ገበሬውና ስለ ግብርና ወይ ደግሞ ስለ ምዘራው ዘር ብቻ አይደለም እየተናገረ ያለው፣ ስለ ወንጌል አካሄድ መስራት ስላለብን ነገር ነው። ይህን ነገር ምናልባት በደንብ ስንረዳው ዘሪው የወንጌል አገልጋይ ነው። የመጀመሪያው በወንጌል አገልግሎት ውስጥ መግቢያ ይኖራል ወይ ደግሞ ባዶ መሬት፣ በወንጌል ያልተደረሰ መሬት ይኖራል። ከዛ በኋላ በወንጌል ወዳልተደረሰ መሬት ወይ ደግሞ መስክ ስንሄድ የመጀመሪያው የምናደርገው ለወንጌል ቦታውን ማዘጋጀት ነው። ለወንጌል ቦታውን ካዘጋጀን በኋላ የመጀመሪያም ከገባን በኋላ እንደገና የምናደርገው ወንጌልን መዝራት ነው። እንዴት ነው ወንጌል የምዘራው? ልክ እንደዛኛው እንደ ዘሪው ብዙ በብዛት መዝራት፣ ለሁሉም ሰው መናገር፣ ለሁሉም ሰው ወንጌልን መስበክ ይሆናል። ከዛ በኋላ ልክ ከተዘራው ወንጌል ውስጥ የተወሰኑት ወይ ደግሞ ይበቅላሉ። ይህን ደግሞ የደቀ መዝሙር መስክ እንለዋለን። በደቀ መዝሙር መስክ ውስጥ ወንጌልን ከሰሙት ጌታን በመቀበል ወደ ደቀ መዝሙርነት የሚመጡ ሰዎች ይኖራሉ። ደቀ መዝሙር ከሆኑት ሰዎች መሀል ላይ ደግሞ እንደገና ብዙ ደቀ መዝሙርት እየበዙ ሲመጡ ቤተ ክርስቲያን ይኖራል። ቤተ ክርስቲያን ማለት የደቀ መዝሙር ህብረት ማለት ነው። ወይ ደግሞ ደቀ መዝሙር የሆኑ ሰዎች በአንድነት የሚገናኙበት የሚሰባሰቡበት ህብረት ነው። ስለዚህ እነዚህ ደቀ መዝሙርት ደግሞ እንደገና ብዙ ቦታ ለመድረስ የአመራር እድገት ወይ ደግሞ መመራቸው እርስ በርስ ደግሞ ምሪት ያስፈልጋቸዋል። እሱን የአመራር እድገት ብለን እንጠራዋለን። ስለዚህ ይሄ ሂደት ይቀጥላል። ደቀ መዝሙርቱ ወደ ባዶ ቦታ እንደገና ሰው ይልካሉ፣ ወንጌል ይሰራል፣ ሌሎችን ደቀ መዝሙር ያደርጋሉ። እንደገና ቤተክርስቲያን በማዕከላቸው ትመሰረታለች። ያቺ የተመሰረተች ቤተክርስቲያን፣ የተተከለች ቤተክርስቲያን ደግሞ ሌሎችን ታሳድጋለች። የወንጌል አገልግሎት በዚህ ሁኔታ ይቀጥላል።